ኢትዮ ጣዕም እንግዳችን የጋብቻ ጥያቄ ለማቅረብ የመጣ እንግዳ ነው። ብዙ ጊዜ ቴክስት አድርጎልናል። እሺ የፕሮግራሙ አድማጭ እንደሆነ ቴክስቶቹ ይመሰክራሉ። እሺ ዛሬ እዚህ ስቱዲዮ ተገኝቷል። ለምንድነው ብዙ በፊት የአይን ፍቅር ብሎ ቴክስት አድርጎ ነበር። እሺ ዛሬ ለጋብቻ ጥያቄ መጥቷል። እሺ እናንተ ስትሉት የአይን ፍቅር ራሱ አበሰለው አብስሎት እንደዛ ነው። ሌላ እንደዛ ነው። አጀማመሩ የአይን ፍቅር ነው። ከዛ ያው አሳድጌዋለሁ ማለት ነው። እንዴት ነው የተተዋወቅነው? ከመጀመሪያው ልታርከው በቃ ትጀምራለህ። አሁን እሺ እንዴት ተገናኛችሁ ምናምን የሚለውን መሀሉንም ትነግረናለህ። አሁን የደረሳችሁበትን ትነግረናለህ። እሺ በቅድሚያ ግን እንኳን ደህና መጣ። ስለመጣ ደስ ብሎናል። እንኳን ደህና ቆያችሁኝ። እኔም ስላገኘኋችሁ ደስ ብሎኛል። ፕሮግራማችሁ በጣም አሪፍ ነው፣ ደስ የሚል ነው። በዚሁ ግን አስተያየት የምሰጠው ፌርማታ ላይ የሚልኩ ሰዎች ቁም ነገር ያላቸው ዝም ብለው ለዋዛ ለፈዛዛ ስልካቸውን ቴክስት ባያረጉ፣ መስፈርቱ የሚያሟላላቸው ሰዎች ለቁም ነገር ቁጥራቸውን ቢልኩ መልካም ነው እላለሁ። በጣም ጥሩ ምክር ነው። እኛም ቀደም ስንናገር ሰምተሃል። በተደጋጋሚ የምንለው ነው። ፌርማታ ላይ የሚቆሙ ሰዎች በየትኛውም አጋጣሚ ፍቅረኛ ሊገኝ እንደሚችለው ሁሉ እንደ አንድ አጋጣሚ እንደ አንድ መንገድ አይተውት የላከው ሰው ሁሉ ቴክስት ያደረገ ሁሉ ፍቅረኛ አይሆንም። ከዛ ውስጥ አንዱ ነው የሚሆነው። ስለዚህ መምረጫ መስፈርቱን ራሱ አዘጋጅቶ ያንን ኃላፊነት እንዲወስድ እንላለን። ከዛ በተጨማሪ ቴክስት የሚያደርጉትም ለቁም ነገር እንዲጠቀሙበት እንመክራለን። አስቸጋሪ ሁኔታዎች ሲገጥሙ ያው እርምጃ የተወሰደባቸው አሉ። አንዳንዶቹ ጉዳዩ ወደ ሕግ ጭምር የተመራ ቤተሰብ እያላቸው ትዳር ፍቅረኛ እያላቸው እንደዛ አይነት ድርጊት ውስጥ የገቡ ሰዎች ድርጊት ውስጥ መግባት በራሱ ምንም ችግር ላይኖረው ይችላል። ግን ከዛ ያለፈ ከወንጀል ጋር የተገናኘ ጭምር የሞከሩ ሰዎች በሕግ እንዲጠይቁ ተደርጓል። ስለዚህ ተቀበለናል፣ አፕሩቭ አድርገናል በኢትዮጵያ ስም ማለት ነው። አሁን ወደ መጣንበት ጉዳይ ስንገባ እንዴት ነው ስታየን? መጀመሪያ የሚያስፈራ ነገር አይደለም። አታስፈሩ አይደለ? የሚያስፈራው ልጅ ስላልመጣ ነው ላላው ባይው ደስ ይለኝ ነበር። አንተ እንኳን አውቃለሁ በሆነ ፕሮግራም ላይ ሚዲያ ላይ ያየው መሰለኝ። ታው እንጂ የተስፋውንም ፎቶ እናሳያለን። ሁለታችን ነው በማላቃቸው። አንተን ግን ባይን ማቀህ መሰለኝ። ታው እንጂ ዜናም ስታነብ ድምጽ ቮይስ ድምጽ ነው ያለ። በጣም የሚገርም እናመሰግናለን። ይሄ ሁሉ ነጥብ እየተደመረ ወዴት እንደሚሄድ ታውቃለህ። በኋላ እናስማማለን። እንኳን ብትል እናሳምናታለን። በጣም ጥሩ። አሁን ጥሩ ስትራቴጂ ነው። እሱን እንደጠበቅከው ነው። በአካል ከድምጹ ጋር አይቶኛል እኮ ምንድነው በፊትና አይ ረጅም ሰው ምናምን አልጠበቅም። አይ ወፋር ብሎብኛል እንጂ ሁሉ ጊዜ ተስፉ ጥቁረትህን ምናምን ሲናገር ሰማለሁ። አዎ ሆን ብሎ ነው ከዛን ይጨፈጭፈኛል። ከፍፄ ጋር ሲገቡ ነው። አዎ በሌለበት ይመቸናል። ላስላስ እንደሱ ነው። ወደ አንተ ጉዳይ እንግባና ዛሬ ታግብኛለሽ ለማለት ነው የመጣው። እንዴት ተጀመረ? አጀማመሩን ከመጀመሪያው ጀምሮ ብናውቀው ደስ ይለኛል። እሺ የተተዋወቅንበት መንገድ እሺ እንትን ዝናብ ዘንቦ ነበርና ልጠለል በዛውም ትንሽ ሳንቲም ለማውጣት ባንክ ቤት ገብቼ ነበርና ከዛ እሷም ባንክ ልታስገባ ስሟን ጽፋ ስልኩ ቁጥር ጽፋ አስቀመጠች ማለት ነው። እና ሳያት ደስ አለችኝ። ደፍሬ ለማናገር ደግሞ ከበደኝ። ከዛ የጻፈችው አካውንት ነምበር ላይ ከስር ስልክ ቁጥሩን ያዛረኩኝና ስሊፕ ላይ ከስሊፕ ላይ ጻፈው ላይ ማለት ነው። ከዛ ቴክስት አረኩላት። ሳያት በቃ ያስገባችውን ብር 25,000 ብር ስለሆነ ባለ ሀብትን የመሰለች እቺን የመሰለ ቆንጆማ መልክም አላት ገንዘብም አላት ይኖራታል ብዬ ነው የገመትኩት ማለት ነው። ከዛ ይኖራታል ብዬ ስለገመትኩ ጥሩ ነው በሐቅ መናገር ስላለፈ ማውራቶች እንተዋወቅም ለማለት ስለፈራሁኝ ይኖራታል ብዬ ስላሰብኩ መልካም ትዳር እንዳገኝ በጸሎት አድርጊልኝ ያልኳት ቴክስት ያረኩላት ማለት ነው። በዛ ቁጥር ታው እንጂ በቃ ትዳር ሊኖራት ይችላል ወይኛ ሊኖራት ይችላል ለገምቼ ማለት ነው። ከዛ እንደዛ ስላት ኖት ያስክ እንደዛ ስላት ምን አለችኝ እሷ? አይዞሽ እግዚአብሔር ይርዳሽ እጸልይልሻለሁ እሺ መልካም ትዳር ታገኛለሽ አለችኝ። ሴት ነው የመሰልኳት ማለት ነው። ከዛ እኔ ደግሞ አጸፋ መለስኩ ማለት ነው። ኧረ እኔ ወንድ ነኝ እና መልካም ትዳር እንዳገኝ ጸሎት አድርጊልኝ ብዬ ወንድ መሆኔን ገለጽኩ ማለት ነው። ከዛ ደወለችልኝ ማለት ነው። ከዛ ስደውልላት የትልቅ ሰው ስም ድምጽ ነው መጀመሪያ ያዩዋትና ድምጿ አልተገናኘም። ከዛ ደውለ እንትን ቴክስት አርገህልኝ ነበር ወንድ ነኝ ስትለኝ ማልበል ብዬ ነው እንትን ያልኩ ታቀኛለህ ምናምን አለች።
አረ እኔ አላቅሽም እንደዚህ ባንክ ቤት ብር ስታስገቢ ከዛ ቁጥሩን አይቼ ስልክ ቁጥሩን ከስራ አይቼ ነው የደወልኩት አለች። አይ እኔ ጋር የምሰራ ነች፣ እኔ ዶክተር ገሌ ይባላለሁ እዚህ ሕክምና ላይ ነው የምሰራው እና እኔ ጋር የምሰራ ነች፣ እኔ ነኝ ብር አስገቢ አልኳት እና ከወደድካት ችግር የለም አናግርልሃለሁ አለች። እሺ ችግር ከሌለው አናግርልሃለሁ፣ ካላት ያው እንዳላት አረዳሃለሁ፣ ከሌላትም ደግሞ ፍላጎቱ ካላት ስልክህን ሰጣትና እንድትደውልልህ አረጋለሁ፣ የእሷንም ስልክ ተቀብዬ ሰጣሃለሁ አለች። ይገርም። ከዛ የራሷን ስልክ ሰጠችኝ ማለት ነው ያቺ ዶክተሯ ማለት ነው። የራሷን ስልክ ሰጠችኝ። ከዛ በጠበቅ ምንም የለም ማለት እንዴት አረግሽልኝ እኔ እህት ምናምን ብዬም ቴክስት አረኩላት ማለት ነው። እዛ የለም ቆይ ጠይቅልሃለሁ ሁኔታዎች ስላልተመቻቹልኝ ነው ስራ ስለበዛብኝ ነው አለች። ከዛ የሆነ ቀን ደወለችልኝና እጇ ላይ ምንም ቀለበትም ምንም አላየሁም። ያው ቀለበት አድርጎም ያላገባ ይኖራል በእርግጥ ፍላጎትም አንዳንዱ ለምንድን ነው የሚባለው ለመከላከያም የሚያደርግ አለ። ከዛ እሷ ግን ቀለበት ስላላረገች ስጠይቃትም የለኝም አለች እና ቁጥሬን ስጪው ይደውልልኝ ብሏል አለች። ከዛ 23 ነበር ወደ ደብረ ሊባኖስ ተክለ ሃይማኖት ልሄድ ስለፈለኩ አይ በቃ ተክለ ሃይማኖት ጸሎት አድርጌ ደውልላታለሁኝ ብዬ ቁጥሩን ይዤ ወዲያውም ቸኩዬ አልደወልኩም ማለት ነው። ከዛ እዛ ሄጄ ጸሎት አድርጌ እግዚአብሔር ፈቃድ ከሆነ እርዳኝ ብዬ አናገርኳት ማለት ነው። ከዛ አወራኋትኝ ብዙ ሰዓት አወራን። በቃ ያው ስለ መንፈሳዊ ምናምን ነገር አወራኋትኝ። ከዛ በቃ ማውራት ቀጠልን ማለት ነው። ከዛ በአካል መቼ ተገናኘን? መጋቢት 27 የሆሳዕና ዕለት ማለት ነው። የሆሳዕና ዕለት ያሁን ማለት ነው። መጋቢት 27 ከትንሣኤ በፊት ያለው ሳምንት ማለት ነው። ከዛ የትንሣኤ ዕለታ አገኘኋትኝ፣ ተቀጣጠርን ቤተ ክርስቲያን ማለት ነው። ሳሊተ ምሕረት ያው ተገናኘን፣ ጸሎት አደረግን፣ አወራን፣ ተጨዋወትን እና እግዚአብሔር ፈቃዱ ከሆነ ብዬ ይሄ የዘንባባ ቀለበት የዛ ጊዜ አረኩላትኝ። አድጎ ደግሞ የጋብቻ ቀለበት እንዳረግ እግዚአብሔር ይርዳን አልኳትኝ። አሚን ብላ ያው ተቀበለችኝ። እሱን በማድረግ ያው ተጀመረ ማለት ነው። ያው እናወራለን። እዛ ቤተ ክርስቲያን የመጀመሪያ ግንኙነታችን እዛ ሳሊተ ምሕረት ቤተ ክርስቲያን የተገናኛችሁት። እስኪ ወደ መጀመሪያው ቀን እንመልስ። እዛ ባንክ ቤት በጣም የማረከ ያስደነገጠህ ነገር ምኗ ነው? ያው አይ ኮንታክት ነው። ዝም ብዬ ፌሷን ሳየው ደስ አለኝ ሁኔታው እና በጠይቃት ሊኖራት ይችላል ምናምን ብዬ አሰብኩ ማለት ነው። ከዛ እንጂ መልኳ ነው የሳበኝ። መልኳ ነው የሳበኝ። ጸባዩንም አላውቀውም። ምን አይነት ነው መልኳ? እስኪ ግለጽልኝ። ቀይ ነች፣ ቆንጆ ነች። ቀዮች በብዛት ቆንጆ ነች። ቀይ በጣም ቀይ የምትባል አይደለች። እንትን ምንድን ቀይ ዳማ ነች እና እንትን ነው የምሰራው፣ የጥርስ ክሊኒክ ነው የምሰራው። ራሱ ለጥርስ ማስታወቂያ ጥርሷ የተመቸ ነው። በጣም የሚያምር ጥርስ ድርድር ነው ያላትና እዚያ ሰርተሽው ነው ሲሏት ያው ለማስታወቂያ አዎ ትላለች። እሷ ግን እግዚአብሔር በተፈጥሮ የሰጣት የሚያምር ፈገግታ ነው ያላት። ኦኬ። ዶክተሯ ግን በጣም ተባብራኛለች። በዚህ አጋጣሚ ይህን ፕሮግራም የምትሰሚ ከሆነ እግዜር ይስጥ እሽላታል። አሉታለች ዶክተሯ። ምን የስጋት የተሰማኝ ምን እንደሆነ ታውቃለህ? ዶክተሯ ትልቅ እናት ነች፣ ታገባለች ብዬ አስባለሁ። እኔ አስቤ የነበረው ታሪኩ ሲሄድ ማለት ነው የዛችኛዋን ስልክ ይዛ የነበረችው አይ እሷ አግብታለች እና ብሎ በመደዋወል ሂደት ውስጥ ያኛው ታሪክ ተዘግቶ በዚህ ጋር ሌላ መስመር ተዘረጋ መስሎኝ ኢንትረስቲንግ ታሪክ ነው ልል ነበረ። አይ ይሄም ራሱ እኮ ምልህ አንተ አስበው እዛ ስሊፑ ላይ የተጻፈው ስልክ እሱ የገመተው የራሷ ያስገባዋ ብሎ ነው የገመተው። የራሷ ድርጅት ሊሆን ይችላል ገንዘብ እያስገባች ነው ብሎ ገምቷል። በቃ ድርጅት አላት፣ የሆነ ቁም ነገረኛ ናት፣ ትዳር ፍቅረኛም ሊኖራት ይችላል ብሎ አስቦ ነው በቃ እድልህን ለመሞከር ነው። አሁን እዛ ጋር ፍቅረኛ ትዳር አጋር እንድትፈልግልህም አይደለም የውስጡ ይታወቃል። ውስጥ ፍላጎት አለው። ቀጥታ ግን ከመጠየቅ ያው ፍላጎት ግን አሪፍ ነው። ፕላስ ደግሞ እዛ ላይ ያለው ቁጥር ለሌላ ሰው የሚገባ ቢሆን ኖሮ አያገኛትም። በቃ ህልም ሆና ትቀር ነበር። ያሰራው መሆኑ ራሱ በጣም ግን አንድ ብዙ ያልተለመደ መንገድ ነው ፍፄ ፍቅረኛ ለሚፈልጉ ሰዎች ፍፄ ኖት እያደረገ ነው። አብራር ስጥበት ማለት ነገር ይመስላል። የባንክ ቤት ስሊፕ ላይ የተጻፈ ስልክ ሰፈሩን እንትን ነው እንደውም ፎቶ ብናነሳ ይሻላል። እኔ በነገራችን ላይ ከዚህ በፊትም ሌላ ሙከራ ሞክሬ አውቃለሁ። በጣም ጥረት አድርጌ አውቃለሁ እና ለየት ያለ ነው። እስኪ ለየት ያለ ነው ልንገራችሁ። በዚህ አጋጣሚ የአርሴናል ደጋፊዎች አርሴናል ዋንጫ በማግኘቱ እንኳን ደስ አላችሁ መጀመሪያ ነበር ማለት የነበረብኝ እና ይህን ታሪክ ከዚህ ጋር ስለሚመሳሰል
አስባለሁ። ማለት ያው አርሴናል ብዙ ጥረት አድርጎ ዋንጫ በልቷል። ሚዜ አጃቢ ተስፈኛው ተብሎ ብዙ ጥረት አድርጓል። እኔም ደግሞ እግዚአብሔር በትዳር ላይ ብዙ ጥረት አድርጌያለሁ። አንድ ቀን ደግሞ እግዚአብሔር ረድቶኝ አገባለሁ ብዬ ተስፋ አደርጋለሁ። እና ከዚህ በፊት የሞከርኩትኝ ለየት ያለ ገጠመኝ ልንገራችሁ ብዬ ነው። እና ለዚህኛው ታሪክህ ምናልባት ፋውል የሚያሰራ ከሆነ ግን ችግር ከሌለው ችግር የለውም። እንደዚሁ ለአድማጮችም ዘና ያደርጋል፣ እነሱም እድሉን እንደሚጠቀሙበታል ብዬ ስላሰብኩ ነው። የዓመቱ ገብርኤል ነበርና ቅዱስ ገብርኤል አንተ እርዳኝ በዕለተ ቀንህ ብዬ 19 አድርጌ ደወልኩ። ከዛ የስልኩ ባለቤት ማን እንደሆነ አላውቅም። ወንድ ይሁን ሴት ይሁን ያገባ ይሁን ግራ የተጋባ ይሁን ትልቅ ሰው ይሁን ትንሽ ሰው ይሁን አላውቅም። 0919 ምናምን አድርጌ የሰማን እንደዚህ አይነት ስልኮች ብዙ ጊዜ የሚሆኑት ሌላ ሰውም እንዳይሳሳት ድርጅት እንደዚህ አይነት ስልኮች ብዙ ጊዜ ለድርጅት ነው። አሁን ቴሌ ለግለሰብ አይወጣም። የድርጅት ነው የሚጠይቀው። ከ4 ዓመት በፊት ነው። የድርጅት ይሁን የሥራ አላውቅም። ብቻ በዕለተ ቀንህ እርዳኝ ብዬ ነው ቅዱስ ገብርኤል በዕለተ ቀንህ እንደው ከምወዳት ከምትወደኝ ጋር አገናኘኝ ብዬ ነው የደወልኩት። ሄሎ ስል አጋጣሚ ወንድ ነው፣ እኔ የምፈልገው ሴት ነው። ሄሎ ስል ወንድ ነው። ከዛ ማልበል አለኝ። አረ ቅዱስ ገብርኤል ከምወዳት ከምትወደኝ ጋር በዕለተ ቀን አገናኘኝ ብዬው አጋጣሚ ካንተ ጋር አገናኘኝ ተሳስተሃል፣ ይቅርታ የኔ ወንድም አልኩትኝ። በቃ እኔም ወደ መስጊድ እየሄድኩ ነው፣ ዱዓ አረግልሃለሁ እሺ አለኝ። እና መልካም ቅን የሆነ ንግግር ተናገረኝ። እና ያው ጥረት አድርጌያለሁ፣ እግዚአብሔር ደግሞ በወደደ በፈቀደ አንድ ቀን ያሳካልኛል ማለት ነው። በጣም ጥሩ። እሱም አንድ ጥሩ ነው። አንዳንድ ሰው ይሞክራል እኮ እንደዛ 0918 18 ምናምን እያለ የሆነ ጌስ አድርጎ ቁጥር ይሞክርና እኔ በሆነውን ሴት ካነሳችልኝ ወንድም እችላለሁ። ይሄም ጥሩ ትምህርት ያብቃል። ያስከባለ ጌስ ሞክሬ ትዳር ፈላጊ ነኝ አልኳት። ሴት ነች እሷ ደግሞ ትዳር ፈላጊ። ኧረ እኔ ስራ አለኝ አለች። ኧረ ስራ አይደለም እኔ ትዳር ነው ያልኳት ስላት፣ ኧረ እኔ ባለ ትዳር ነኝ የልጆች እናት ነኝ አለች። ይቅርታ እሺ እኔ ብዬ ዘጋው ማለት ነው። ብቻ ጥሩ ብዙ ጥረት አድርገሃል። ሎተሪ ራሱ ሞክሬ አውቃለሁ። ሎተሪ ባይወጣልኝ ብዬ ከፊቱ 0911 ባረግ ጨምሮበት ሊሆኑ ይችላሉ። ያላገቡ ግን 0920 ምናምን አድርጌ 11 ቤቶች የቆየ ስልክ ስለሆነ ሊያገቡ ይችላሉ። ትክክለኛ አርሰናል ከዛ አንዳንዱ ስልኩ አይሰራም፣ አንዳንዱ ደግሞ ያው ወንድ ይሆናል፣ አንዳንዱ ደግሞ ቆጣ ሲል በቃ ያው ዝም ብዬ ተሳስቶ። ስለዚህ ምንድነው የሎተሪው ቁጥር ፊት ለፊት ላይ 09 ምናምን ብለህ ተጨመረ 6 ዲጂት ነው የሎተሪ ቁጥር ከፊቱ 0920። አሁን ዛሬ ለምሳሌ 15 ከሆነ 0915 አደርግበታለሁ ከፊቱ። እንደዛ አድርጌ ሞክሬ እኔ የቆረጥኳቸው በጣም ብዙ ሎተሪዎች አሉ። መሞከር ለሚፈልጉ ሰጣቸዋል። አሁን ይሄን ግን ትልቁ ያመጣው ቴክስት ያደርጋ ለመመለስ ነው። አንተ ደስ ይላል። ዋናው ብቻ ከዚህ ምንማረው ብዙ ጥረት በተደረገ ነው። ትዳር የምትፈልግ ከሆነ ፍቅረኛ የምትፈልግ ከሆነ ብዙ ጥረት ማድረግ አለበት። እሱ አሁን የሞከራቸው ነገሮች የጻፈ ነው። ያው ኖት ይዞ ባንኩን ይዟል፣ የሎተሪውን ይዟል። አንድ ደውለት እንጨምርልኝ። ባንኩ ሄደስ ከዛሬ ያልሰማሁትን በጣም ጥሩ። እኔ ያልኩ ደግሞ ደውለህ ወንድ ካነሳ እህትህንም ማለት ነው እሱንም ያዝ። ያው ይሄንን ያዝ። በሚቀጥለው ሳምንት ሄደች ከሌለችው ያኔ በቃ አይ ጎረቤት እንዲሆን ይፈልጋል። ዘመድ ማርከዝን ምናምን። ሌላ ደግሞ ያጋጠመኝ ልንገራችሁ። ስራዬ ላይ ማለት ነው የምሸጠው እችን ነው የምሸጠው እና እችን እሸጣለሁ እንደዚህ እያዞርኩ ምናምን ማለት ነው። ባስ ላይ ምናምን ካላንደር ነው ለአድማጮች ማለት ነው። እናንተ አይታችሁታል። ለአድማጮች ካላንደር ነው የምሸጠውና መጽሐፍቶችም የቤተክርስቲያን መጽሐፍቶች ምናምን እሸጣለሁ እና ዝንጥ ብያለሁ። ልተዋወቃት ሞከርኩ አንዷን ማለት ነው። ልተዋወቅ ሰላም ነው ምናምን አልኩ። ስታየኝ የሆነ በቃ ባንክ ሰራተኛ ምናምን የመሰልኳት። ከዛ ምንድን ነው የምትሰራው አለች። እንደዚህ መጽሐፍት ካላንደር እሸጣለሁ አልኳት። መደብር አለህ አለች። አረ እያዞርኩ ነው የምሸጠው አልኳት። ብንተዋወቅን ደስ ይለኛል፣ ብንቀራረብ ብንግባባ አልኳት። ከዛ ምን አለህ አለች። ስራ ይሄ ብቻ ነው? አዎ። ቤትስ አለህ አለች። አይ ቤት የለኝም፣ ኮንዶሚኒየም ተመዝግቤያለሁ፣ ወደፊት ግን እግዚአብሔር ፈቃድ ይደርሰኛል አልኳት። እና ቀኑ ሚያዝያ 23 ነበር ቀኑ ማለት ነው። እንዲህ ስትታይ ኢንቨስተር ነው የምትመስለው፣ ለካ ላባደር ነህ እንዳለች። ያው ያዞርኩ ነው የምሸጠው ስራት ማለት ነው። አይ በቃ ዛሬ እናንተ ቀን ነው በቃ ጊዮርጊስ ያመጡም ነበር ሚያዝያ 23 እዛ ሄደህ ጥሩ ትዳር ስጠኝ ብለህ ጸልይ፣ እኔ እንኳን አላዋጣህም አለች። ቤት ግን ከደረሰ ግን ደውልልኝ ብላ ሰጠች። አይ ሲደርሰኝማ እኔም በድህነቴ የጠላኝን ሰው እንዴት ብለህ ስልኳ ግን አለ። አይ ተውኩት በቃ ወዲያው ልሰጠኝ ሞከረች። እኔ ዝም ብዬ እሷን ለሞራሏ ብዬ ያስኩትኝና ቤት ድለላ መሰለኝ ስራው ሳስበው
ከቤት ጋር የተያዘ ነው። ቤት አለ የለህም፣ ከሌለህ የለህም። ሰው በቃ ውጤት ተኮር ነው ቀጥታ ነው የሚጠይቀው ወደ ገደለው። እሺ ምን ቤት አለ የለህም፣ እሺ መኪና ሳለ የለህም ተብለህ ነው የምትጠይቀው ማለት ነው። ደግሞ እንደዚህ አይነት ሰዎች ባሉበት ደግሞ አሁን አንተ ያለ አይነት በማንነት ተቀብላ ጥሩ ነገር ያላቸውን ደግሞ እውነታውን ደግሞ ማሳወቅ ጥሩ ነው። እሺ ከተባለ ደግሞ ጥሩ ሴት አግኝቷል። ስለዚህ ሙከራው እንትን አላለበትም። አሪፍ ነው። ግን እሷን እየረሳናት ነው። በጣም በኢንትረስቲንግ ታሪኮች ተከበብንና ወደ እሷ ቀጥታ ወደ እሷ እንመለስ። በዚህ አጋጣሚ ተዋወቃችሁ፣ ከዛ በአካል ተገናኛችሁና ሳሊተ ምሕረት ቤተክርስቲያን ተገናኛችሁ። ከዛ በኋላ መጀመሪያ መልኳ ማረከ፣ ከዛ መቀራረቡ ተፈጠረ። ስትቀርባት ምን የተለየ ማንነት አየህባት ወይ ምኗን ወደድከው? እኔ አሁን የተለየ ማንነቷን የወደድኩትኝ እንደ ሌሎቹ ምን አለ አላለችኝ። ስራዬንም በግልጽ ነግሬያታለሁ እና ዋናው ፍቅር ነው የምትለኝ። ያው ብዙ ጊዜ እኔ ትንሽ እኔ ፍጥነት አለኝ። እኔ ማለት ቶሎ ወደ ገደለው መግባት፣ ቶሎ አግብቶ በቃ መኖር እፈልጋለሁ። እድሜ እንደነገርኩ 39 ነው፣ ግን አላስፎገርኩም። ያው ቅድም እንደነገረው 40 ሆኖ 40 የማይመስል አለ ያልከው ማለት ነው። ከነሱ አንዱ እኔ ነኝ። 39 ነኝ እኔ። ብዙም 27 26 ነው የምትመስለው። እግዚአብሔር ይመስገን 39 ዓመቴ ነው። ግን በቃ ያው ብቻዬን ስለምኖር ወላጆቼን በልጅነቴ ስለሞቱ እቺንም እየሰራው ስለሆነ ተጋግዤ ተረዳድቼ ለመኖር እፈልጋለሁ፣ አጋዥ እንዲኖረኝ ማለት ነው። እና በቃ ቶሎ ማግባት እፈልጋለሁ። እና እቺ አሁን ስጠይቃት አሁን ሌሎቹ ሴቶች ፌል የሚያደርግብኝ ምንድነው በቂ ገንዘብ የለህም፣ በቂ ኢኮኖሚ የለህም ለማስተዳደር። እኔ ደግሞ ይሄንን ከሰራው ጥረት ካረኩኝ እግዚአብሔር ይባርከናል። ጋብቻ ቅዱስ ነው፣ ሚስት ያገኘ በረከት አገኘ ስለሚል በረከቱን እግዚአብሔር ይሰጠናል። አሁን አንድ እንጀራ ነው የምበላው፣ አብረን ያንን እንጀራ እንበላዋለን። ካልጠገብን ደግሞ ውሃ እንጠጣበታለን። እግዚአብሔር ይባርከናል። 5 እንጀራ 2 ዓሣ በርክቶ የሰጠ መድኃኔዓለም ለእኔም ላንቺም ደግሞ ይባርከናል ነው የምላቸው። አይ ሲኖር የማስማማትና የማግባባትም የማቅረብም እንትናል። ስለዚህ የተሟላ ነገር ነው የሚፈልጉት። እቺ ግን አሁን ያስደሰተች ሐሳቧን ታስቀምጣለህ አንተ ስራ ይሄ ምንድነው ምናምን ብላ አልናቀችኝም ማለት ነው። ያን ነገሯን ወድጄላታል። ያልናቀህን ሰው ደግሞ አንተ አክብረህ ደግሞ ነገር ፈጣሪ ሲሰጥ፣ ስለዚህ ዋናው ነገር ሲቀር ያ የወደድኳት ያን ነገር ነው። በቃ በስራ አልጠራ። እንደገና ደግሞ እኔ ትምህርት 10 ነው የጨረስኩት፣ ማትሪክ የወሰድኩት ማለት ነው። እሷ ደግሞ ዲፕሎማ አላት። ከኔ በላይ ዲግሪ ያለውን ብላ አላሰበችም። እድሜንም ደግሞ በትክክለኛው ነግሬያታለሁ። ትንሽ እድሜ ደብሮኝ ነበር አለች። እሷ 25 ዓመቷ ነው። ግን በኋላ ላይ ራሴን አሳምኜ እድሜ ቁጥር ነው አልኩ ብላኛለች። እሺ መጀመሪያ ግንኙነታችሁ ቤተክርስቲያን ሳሊተ ምሕረት ቤተክርስቲያን ተገናኛችሁ? ያ የማውራቱ ነው እንጂ ከዛ በፊት ትነጋገሩ ነበር ማለት ነው። በስልክ አውርታችኋል? በ24ም እንደነገርኩ እዛ ደብረ ሊባኖስ ሆኜ በስልክ አውርተናል። ስለዚህ በአካል ግን የተገናኘ ነው ያወራ ነው መጋቢት 27 የሆሳዕና ዕለት ነው። የሆሳዕና ዕለት ቤተክርስቲያን ተገናኘ። ዘንባባ ቀለበት አድርጌላታል። ስለዚህ አንተ ለፍቅር ጠይቀሃት ፈቃደኝነቷን ገልጻለች ማለት ነው? ፈቃደኝነቷን አልገለጸችም። ዝግጁ ነበረችስ? አሁን አንተ አሚን ብላኛለች የዛ ጊዜ። ግን አሁን በነገራችን ላይ ስቴፑን አሳድጌዋለሁ ብያለሁ። ከዘንባባ ቀለበት ወደ ብር ቀለበት ማለት ነው። እና ብር ራሱ እንደዚህ ውድ አይመስለኝም ነበር። ግራሙ 1000 ብር አሉኝ። ከዛ 2.3 ነች እቺ ፕሮሚሷ ማለት ነው። ከዛ ኧረ ተወደደብኝ ምናምን ስለው በቃ ስንት ነው ያለህ ምናምን አለኝ። በቃ እኔ ያሰብኩት 1800 ነው አልኩት። በቃ 2300 ነበር የመጣው 2.3 ግራም ማለት ነው። በቃ የጎደለውን ልሙላልህ ብሎ 1800 ብር ሸጠልኝ ማለት ነው። ከዛ አሁን በ13 ሩፋኤል እግዚአብሔር ወርሃዊ በዓል ነው። ደንትን እርገት ነበር፣ ጌታ ወደ ሰማይ ያረገበት ነው። እዛ ሩፋኤል ቤተክርስቲያን ሄደን እና ያው በርከክ ብዬ ያቺን የዘንባባ ቀለበቷን አሳድጌ ታገቢኛለሽ ወይ እንደ እግዚአብሔር ፈቃድ አብረን እንድንኖር ፍላጎት አለኝ ብዬ ተንበርክኬ ላረግላት ስል ላስብበት ብላኛለች። በምን ያህል ጊዜ ነው ይሄ? በ2 ወር ከ15 ቀን ምናምን ማለት ነው። ከዛ እንደዛ ብላኝ በቃ የሆነ ዘመድ ቤት ደግሞ ጸበል ጸዲቅ ተጠርቼ ነበር የእርገት ማለት ነው። ከዛ ይዣት ሄድን በላን። ያው ወንድና ሴት አብሮ ከሄደ ከእህት ጋርም ብትሄድ ማያውቃ ሰው ሚስቱ ነች ብሎ ነው የሚያስበው። ከዛ ቤተሰቦች በጣም ታምራለች ምናምን ኦኬ ነች በቃ ምናምን አለኝ ማለት ነው። እኔ ቤተሰቦች ጋር ነው ይዣት ሄድኩት ማለት ነው። ከዛ ይዣት ሄድኩኝ። ገና ልጅቷ ያው ቀለበቱን አልቀበልም ብላኝ ወደ ኪሴ ከትቼዋለሁ በቃ ላስብበት ስላለችኝ ማለት ነው። ከዛ በላን። ያው መጠጥ አልጠጣም፣ ውሃ ነው የምጠጣው። ውሃዬን ጠጣው፣ እሷም ውሃን ጠጣች።
ከዛ ልንመለስ ስንል በዚህ ጋር አቋራጭ መንገድ አለ፣ በእግራችሁ ወክ አድርጉ ሳሊተ ምሕረት ያወጣችኋል አለችን ያቺ ዘመዳችን ማለት። እሺ ብለን በእግራችን ወክ አድርገን ከዛ ላንቺ ብዬ እንደዚህ ተማሙቼ እችን ካላንደር ሸጬ አጠራቅሜ 1800 ብር እችን ገዝቼ እምቢ አልሽኝ። እሺ ብትይኝ ግን ደስ ይለኝ ነበረ፣ ከሰፋም ከጠበበም ግን ያ እንትን ያለ እቀይርልሃለሁ ብሎኛል። እስቲ ለማንኛውም ማምጣት ብላ ስክት ስታረጋት አልሰፋም አልጠበበም። እጇ ላይ ስታየው ተመቻት መሰለኝ። በቃ አርገዋለች። እንግዲህ ቀለበቱን ወዳው ይሁን እኔን ወዳው ይሁን አላወኩም፣ ብቻ አርገዋለች እጇ ላይ እና እኔ ባላይሽ እንኳን እግዚአብሔር ያይሻል እንዳታውቂ ይያታል አቀሳስለ እኔ አይ ጨዋታህም ወሬህም አሁን ቤቱ የምታደምቀው የምታሞቀው ነው ይመስለኝ እና ጥሩ ነው የማግባባት ቅድም እንዳልኩ እነዚህ አይነት ነገሮች አሉ። እሺ መጀመሪያ ግንኙነታችሁ ከዛ ተገናኛችሁ፣ ከዛ እህት ዘመድ ቤት ሄዳችሁ ከትናንት ወዲያ ነው ሄድነው። ከትናንት ወዲያ በቅርቡ ነው ሄዳችሁ? አሙሳው ከትናንት ወዲያ። ስለዚህ ቀለበቱንም ከትናንት ወዲያ ነው። እሺ ጊዜው መሀል ላይስ ምን ያህል ጊዜ ትገናኙ ነበረ? አራቃም በሳምንት እንገናኛለን። ስንት ስል ደህና ደር ትለኛለች፣ ማታ ማታ ቴክስት ታደርግልኛለች፣ እንዴት ነህ ትለኛለች። ቀን በቀን እንገናኛለን። አብዛኛው ስራ ቦታዋንም ስለማውቀው ሄጄም ሰላም እላታለሁ። በቃ ያው ባለውለታንስ አገኛት ዶክተሯንማ አግኝቻት በዛው ጥርሴንም ታክሜያለሁ። ታው እንጂ አሪፍ ነው። ግን በደንብ እንደ ፍቅረኛ ማስታወቂያ እንዳልሰራ ብዬ ነው ስሙን ያልጠራሁት። ባለውለታ ስለሆነች የጥርስ ክሊኒኩን ስም ብትጠራ ማስታወቂያም ብታረገው ችግር የለውም፣ ፈቅደንልሃል። እሺ ዶክተር ሀረገወይን የጥርስ ሕክምና ክሊኒክ ይባላል። ባለቤቷ ራሷ ነች፣ ዶክተር ሀረገወይን ትባላለች። በዚህ አጋጣሚ እግዚአብሔር ፈቅዶ ወደፊት አብረን ብንኖርም ባንኖርም ላደረግሽልኝ ጥረት ግን እግዚአብሔር ያክብርሽ፣ መድኃኔዓለም ያክብርሽ እላታለሁ። ዶክተር አረጋዊን በእውነት በጣም ትልቅ ሰው ናት። ምልህ ሳትንቅ ምን ሳትል ተረድታ ሀሳብህን ተረድታ እናንተን ለማገናኘት ያደረገችው ጥረት በጣም ትልቅ ነው። ሄዳ መናገሯ ራሱ ትልቅ ነገር ነው። አንዳንዴ እንደዚህ ነገር በጣም ተባብረሃለች እና ትልቅ ሰው ናት። እናመሰግናታለን እሷንም በዚህ አጋጣሚ። አጭር ነው ጊዜው ከነገረን ከተዋወቁ እስካሁን ያለው ጊዜ ሄዶ እንዳውም ከትላንት ወዲያ አይነት ነገር ነው ቀለበት ድረስ የደረሰውና አሁን አድማጮችን እንደማየው ቴሌግራም ላይ ብዙ ጊዜ እንዲህ አይነት ነገር ሲመጣ አልፈጠናችሁም አይነት ነገር ምናምን ይባላል እና በዚህች አጭር ጊዜ ውስጥ ምን ያህል አውቀሃታል ወይ ምን ያህል አውቀሃለች? በቃ የትዳር አንተ ስትጀመርም ትዳር ፍለጋ ላይ ያለ ሰው ስለነበርክ አንዳንዴ ምን ይባላል መዶሻ የያዘ ሰው ሁሉ ነገር ሚስማር ይመስለዋል ሲባልም ተታቃለህ። እንደሱ ነውና ትዳርን ስኮፕ ውስጥ ያደረገ ሰው ሲንቀሳቀስ የሚያየው ሰው ሁሉ በቃ ለትዳር አንተ ጋር ውስጥ ዝግጁነቱ አለ። እሷን ካገኘሃት በኋላ ግን አብራችሁ በምታሳልፉት ጊዜ ውስጥ እንዴት ነው ዝግጁነት አይተህባታል ለትዳር? ይህን ቀለበቱን ስትሰጣት ቆይ ላስብበት ያለች ሰው ናት። ትንሽ ሼማ ሲይዛት ምናምን ነው የተቀበለችው እና ዝግጁነቱ ምን ያህል አለ ባንተም? አሁን እኔ እንደ እግዚአብሔር ቃል ነው የማምነው። አሁን ብዙ ጊዜ ተተዋውቀውም ሳይጋቡ የሚለያዩ ሰዎች አሉ። እለቱን ተተዋውቀው ደግሞ ተጋብተው አብረው የሚኖሩ ሰዎች አሉ። ለዚህ ማስረጃ ኦሪት ዘፍጥረት ምዕራፍ 24 ላይ ርብቃና ይስሐቅ እንዳያት ወደዳት ከእናቱ ሞት ተጽናና ነው የሚለው። አንድ ቀን እንጠናናት አልተባባሉም፣ ሻይ ቡና እንባባል አልተባሉም። ኦሪት ዘፍጥረት ምዕራፍ 24 ላይ ያለ ታሪክ ነው። እንዳያት ወደዳት ከእናቱ ሞት ተጽናና፣ እሷም ደግሞ አየችው ወደደችው ነው የሚለው እና ፈቃደ እግዚአብሔር ከሆነ በአንድ ቀንም ሰው ተተዋውቆ ሊጋባ ይችላል። ካልሆነም ደግሞ ብዙ ጥረት አድርገህ 5 ዓመት 6 ዓመት ምናምን ብለህ በቃ ላይሳካ ይችላል። አሁን በእሷ በኩል ያለውን ልሄድልህ ነው። በእሷ በኩል ያለውን የኔና የእሷ ፍላጎት ይለያያል፣ እውነት ለመናገር ማለት ነው። እኔ ቶሎ ማግባት ነው የምፈልገው፣ እሷ ደግሞ መቆየት ነው የምትፈልገው። እኔ አሁን እግዚአብሔር ቢፈቅድልኝ ለመጠኛኛ ጊዜ እኔና እሷ መጋቢት ላይ የተተዋወቅ ነው። እስከ ነሐሴ የተተዋወቀን መስከረም ላይ ብንጋባ ደስ ይለኛል ማለት ነው። የእሷ ፍላጎት ደግሞ እንደማየውና እንደምገነዘበው መቆየት ነው የምትፈልገው። እኔ ደግሞ እግዚአብሔር ቢፈቅድልኝ እንደዚህ ነግረሃለች። እሷ አይ ከሁኔታዋ እንደምረዳው ምን ትላለች? ለምሳሌ መቆየቷ እንደምክንያት ትለኛለች፣ አትቸኩል ትለኛለች። ምክንያቷ ምንድን ነው? የገለጸችው ነገር አለ? ቆይ እስቲ ትዳር ቀላል ነገር አይደለም ምናምን ነው የምትለኝ እሷ። እሷም ያለችው ነገር በደንብ በቀን ምክንያቱም እድል የሰጠች ልጅ ናት። ልታወራ አብራህ ቤተሰቦች ቤት ሄዳለች። ካንተ ጋር ለመሆን ጊዜ መርጣለች። ገብቷል? ጊዜ አመቻችታ ካንተ ጋር ለመሆን የፈለገች ቴክስትም ታደርግልሃለች፣ ትደውልልሃለች እንደነገርከንና አሁን ራሱ ወደዚህ ስመጣ ያው ሰርፕራይዝ እንዲሁም ብላኝ ብዬ ነው እንጂ ደውላልኝ ስልኩ ሳይለንት ስለነበር አጋጣሚ አላነሳሁትም። ድጋሚም ደግሞ ስደውል አላነሳችልኝም። ያው እንግዲህ ሰስፔንስ ይሆናል ብዬ አይ ቀጥል በርኔ ትለይ የነበረውን ነገር እና ያነሳችው ነገር ትዳር ትልቅ ተቋም ነው።
ጊዜ ያስፈልገዋል መታየት አለብን ያለችህ ነገር እንደ ቀላል ነገር እንዲታይ ስላልፈለኩ ነው። ባንተም በኩል ይሄንን ሐሳቧን ብትቀበላት ተቸኩላለ ካለችህ የሆነ ነገር አይታ ነው የሆነ ነገር አገናዝባ ምክንያት ይኖራታል። ስለዚህ መመካከር መነጋገር ጊዜ መውሰድ ያስፈልጋል። ገብቷል? እሷም መዘጋጀት አለባት በስነ ልቦና ገብቷል? ትንሽ እንቆይ ብትልህ አይ ግድ የለም አንድ አመት ይሄን ነገር ነው የተወሰነ ወራት ነው ብትልህ በምክንያት ነው የሚሆነው። ያ ምክንያት አሳማኝ እስከሆነ ድረስ ብትረዳት ሐሳቧን ብትገዛው ተገቢ ይሆናል ብዬ አስባለሁ። ግን በሁለታችሁ መካከል መነጋገር መመካከር ያስፈልጋል፣ አብሮ መሆን ያስፈልጋል። ለዛ ነው እኔ ምንድነው ምክንያቷ አሁን እሱ ዝግጁነት ስላለው እሷ ጋር ዝግጁነት ዋለው ስለ ትንሽ ወደ ኋላ ነገር ማለት ስላለ ምክንያቷ ምን እንደሆነ መረዳት ጥሩ ነው። እንዳልከው የሚያስኬድ ነገር ከሆነ ወይ ደግሞ ተነጋግራችሁ አሁን አንተ ለኛ እንዳስረዳሃን አስረድተሃት ልትቀበለው የምትችለው ከሆነ ምንም አይደለም። ግን አይ እሱም እንዳለ ሆኖ ግን ደግሞ ትንሽ ውስጤ ላዘጋጀው የምትልበት ነገር ካለ ነው እኛ አሁን እየፈረድን ወይ እየገመትን ሳይሆን ህይወቱን አብረን እያየነው አይደለም። ከተዋወቃችሁ ጀምረው በመሀል ያሳለፋችኋት ጊዜ ትንሽ አነስ ስላለች ዝግጁነቱ ሳይኖራት እሷ በዚች አጭር ጊዜ ውስጥ መልሷ ምን ሊሆን ይችላል የሚለውን እንዲሁ አስዩም በማድረግ ነው እንጂ መልሷ ከአንዳንድ እስከዛሬ ያየሁትን ነገር አይቼ በቅቶኝ ወስኛለሁ መቀበላለሁ ልትልም ትችላለች። ተስፋ እናደርጋለን። እሱ ቅድም ያው ያንተ ቤተሰቦች ጋር ተዋውቃለች ማለት ይቻላል። አክስቴ ጋርና ዘመዶቼ ጋር ነበር የሄድኩት። ጸበል ጸዲቅ ተጠርቼ እርገት ያው ተታውቃለች ማለት ይቻላል። አብዛኞቹ ማነች ብለው አልጠየቁህም? ማነች ብለው አልጠየቁህም? እነሱ ይገምታሉ እንደውም እንጂ። እሺ በሷ በኩልስ ቤተሰቦቿ ወይም እሷን ሰዎች ታውቃል? አንዳንድ ማስታወሻ ለሚያስፈልግ እሺ በሷ በኩል ያሉ ሰዎች ቤተሰቦቿን ታውቃል? ያው እህቴ ምናምን ያለች ታወራኛለች እንጂ ቀለበቴን ስታየው ማን ያረጋልሽ አለችኝ ብላ እንደዚህ በአካል እነሱን አላወቅኳቸው። የኔ ቤተሰቦች ግን ያው ጠርጥረው ገምተው አሪፍ ነው ሲያዩት ያላማረ ሲበሉት ያቀራል እንደሚባለው ሲያዩት ታምራለች። እንግዲህ ፍጻሜውን ያሳምርላችሁ ብለውኛል። በጣም ጥሩ። ሰዓታችንም የሄደ ስለሆነ አድማጮች ምናልባት ጥያቄ ካላቸው በቴሌግራም ቴክስት ሊያደርጉልን ይችላሉ። በስልኮቻችንም እንደዚሁ ሊነግሩን ይችላሉ በ0937 60 86 60። ሌላው መመዝገብ ለሚፈልጉም በዚሁ ጥሪ እናደርጋለን። ፍቅረኛ ያላችሁ ለፍቅር አጋራችሁ በሬዲዮ አማራጭ የጋብቻ ጥያቄ ማቅረብ የምትፈልጉ ታገባኛለህ ወይ ታገቢኛለሽ ወይ ብላችሁ መጠየቅ የምትፈልጉ ተመዝገቡ 0937 60 86 60 ላይ የጋብቻ ጥያቄ ብላችሁ ቴክስት አድርጉልን። ተመልሰናል አድማጮቻችን። ኢትዮ ጣዕምን እየተከታተላችሁ ነው። ኢትዮ ኤፍኤም 107.8 ላይ እንገኛለን። የጋብቻ ጥያቄ ፕሮግራማችንን እየተከታተላችሁ ነው። ቀደም ሲል ለፍቅረኛው ታገቢኛለሽ ወይ ብሎ እዚህ ስቱዲዮ ሊንበረከክ የመጣው አድማጫችንን ሐሳቦች ሰምታችኋል። እንዴት እንደተገናኙ ታሪኩን ሰምታችኋል። የፍቅር ግንኙነታቸው እንዴት እንደተጀመረ አዝናኝ ነገር አለው፣ ደስ የሚል ነገር አለው። አሁንም ያሉበትን ደረጃ እስከ ከትናንትና ወዲያ ድረስ ያለውን ነገር ነግሮናል። ከትናንትና ወዲያ ወደዚህ ያለውንና የቀጣዩን ደግሞ ሳምንት በተመሳሳይ ሰዓት ነው ብለን አለን አሁን ይነግረናል እዚህ ጋር እና አድማጮችም አንዳንድ ጥያቄዎች እየጠየቁ ነው። ቅድም ፍጽያ ለማንሳት ሞክረሃል። ይሄ ነገር አልፈጠነም ወይ የሚሉ አሉ። ቅድም መልስ ስለሰጠህበት ባንመለስበት አይደል? የጨምረው ነገር ካለ ምናልባት በቂ ነው። ለጠቢው ሀቲ ቃል ተበቁ ለጠቢብ አንዲት ቃል ተበቀዋለች ማለት ብዙ ቢያወጉ ይዘነጉ ብዙ ቤቶቹ ይሰለቹ። ጨዋታ ከበድ ያለ ነው ቤት። እሺ በግዕዝ በአማርኛ በተለያየ ቋንቋ ነው። በጣም ጥሩ። እሺ አድማጮች ካነሱት ጥያቄ አንደኛው በሁለታችሁ መካከል ምን ያህል እምነት አለ ነው። ምን ያህል ተማመናላችሁ? ለምሳሌ የተገናኛችሁበት መንገድ አንደኛው ነው። ምናልባት ለጥርጣሬ እንደዚህ ለቅናት ሊዳርግም ይችል የሌላ ሰውስ እንደዚህ ቢያደርግ የሚል ሀሳብ በሷ በኩል ሊነሳ አይችልም ወይ ከሚል ስጋት ይመስለኛል። ታምናለች ወይ ይደረለች ነው በቃ ችግር ቢዚ ታገሳለች። ትንሽ ዘጋህባት ሳይለንት አድርገው። እሺ እየሰማች ከሆነ ፍቅረኛችሁ ጋር ስልክ እየደወላችሁ ያላችሁ ሴቶች ፍቅረኛችሁ እኛ ጋር ሊሆን ይችላል በዚህ ሰዓት አልነሳ ያላችሁ አንድ 10 ደቂቃ ታገሱ። ሌላ ነገር አታስቡኛ። ሌላ ነገር እንዳታስቡ። እሺ እናልፈዋለን። ጥያቄውን ሰመራይዝ ታደርግለታለህ እንዴ? በመሀል ስልኩ ዲስትራክት ስላደረገው ስልኩ ታምናለች ወይ ነው። ትተማመናላችሁ ወይ? በሁለታችሁ መካከል እምነት አለ ወይ? እኔ በበኩሌ አምናታለሁ፣ እሷም ታምነኛለች።
እንግዲህ ሂደቱን ደግሞ እግዚአብሔር ያውቃል። በጣም ጥሩ። በመሀላችሁ ግጭት ምናምን አሁን ለማለት አጭር ቢሆንም ጊዜው ይፈጠራል። ያው መቼም አይጋጭም አይባልም ሰውና በመሀል ግጭቶች ሲፈጠሩ እንዴት ነው የምትፈቱት? ችግር አፈታታችሁ በምን አይነት መንገድ ነው? ከመንስኤዎቹ ምንድናቸው? ብዙ ጊዜ ያጋጫችሁ የሚለውም እሱንም ንገረንና። አው ተጋይተን እናውቃለን። እኔም ማስቀየሚያት እሷ ማስቀየማኝ ታውቃለች። ግን የይቅርታ ሰው ነች እሷ። ላጠፋችሁ ጥፋት ይቅርታ ትለኛለች፣ እኔም ላጠፋው ጥፋት ይቅርታልና ወደ ቦታችን እንመለሳለን ማለት ነው። ሳይውል ሳያድር ወዲያው ይቅርታ ነው። ምንድናቸው የሚያጋጯችሁ ምክንያቶች? ምንድናቸው ምክንያቶች የሚያጋጯችሁ? ያው ቀላል ያሉ ነገሮች ናቸው። ስልክ አለማንሳት። አሁን ለምሳሌ እኔ አሁን ቀን በቀን ላገኛት እፈልጋለሁ። እሷ ደግሞ ቀን በቀን እንገናኛለን ብዬ እንትን አልልም፣ መገናኘት አለብን ብዬ አላስብም ትለኛለች። እኔ ደግሞ ስራ ቦታዬም ወደ መገናኛ ስለሆነ እሷም ወደ ጉርድ ሾላ አካባቢ ስለሆነች ስራ ቦታው ሄጄ ቀን በቀን ማየት እፈልጋለሁና አንዳንዴ ባንገናኝም ችግር የለውም ትለኛለች። እንደዛ ደግሞ ስትለኝ እኔ ቅር ይለኝና አይ ካስቀየምኩ ይቅርታ ትለኛለች። እኔም ደግሞ ሳስቀይማት ያው ይቅርታ ጠይቃለሁ። እዚህ ጋር ፍጹም ከልምድ እኛም እሺ ይቀጥል። እንደዚህ አይነት ነገሮች ሲኖሩ ያው ትንሽ ገብቷል። መናፈቅም ጥሩ ነው። አንዳንዴ ገብቷል 2 ቀን 3 ቀን አንዳንዴ ጠፋ እያልክም፣ ምክንያቱም ያጠነክራል። አያራርቅም። አልተገናኘንም፣ ከሐሙስ በኋላ አልተገናኘንም። ተው እንጂ ተነፋፍቀናል ማለት ነው። ጥሩ ነው። ተነፋፍቃችሁ አሁን እየደወለች ነው ደግሞ አየመልክቱ። አንዳንድ ሰዎች ምን አይነት ነገር አለባቸው መሰለ፣ ማግኘት ይፈልጋሉ፣ ግን በተደጋጋሚ ባገኙ ሰዓት ላይ ትንሽ ቀነስ ያለ ነገር ይሰማቸውና ትንሽ ሪዘርቭ ብሎ ደግሞ ስትሆን አንተ እንዴ ወዴት ጠፋህ ልጅ እንኳን በፍቅር ግንኙነት አይደለም እምልህ። ይሄንን እጹብ በደንብ ልታብራራው ትችላለች ካስፈለገበት። የሚያስቸግር ወንድ ይኖራል። ለምሳሌ የማትፈልገው ግን የሚያስቸግራት ወንድ ይኖራል። አንዳንድ ሴትና መንገድ ላይ ሊሆን ይችላል፣ በስልክ ሊሆን ይችላል ምናምንና በቃ ፋታ ነስቶ ወደዛ የሚያስብል አይነት ሰው ይሆንና ግን ዝም ብሎ ሲጠፋ እየጠፋ ልጅ ግን የሚል ነገር ያመጣል አንዳንድ ጊዜ እንኳን በፍቅር ማለት ነው። ስለዚህ እቺ አሁን በርኔ ያለህ ነገር የበለጠ የምታስኬድ ነገር ናትና በዛው ተራርቆ ሌላ ታሪክ እንዲፈጠር ሳይሆን መለስ እያሉ ከሱ አንዳንዴ ሜንቴን የምታደርግበት ነው። ኤክሰፕሽናል እንደሱ አይነት ነገር አሁን ለምሳሌ ብዙ ጊዜ ሰዎች እንደዛ ያስባሉ፣ ስጠፋ እናፈቃለሁ የሚል ነገር። እሱ ነገር ብዙ ጊዜ የሚሰራው ወይ ሰልቭ ማለት ይሄ ቫልዩን የማያውቅ ሰው ጋር ምናምን ከሆነ ነው እንጂ ለምሳሌ በትክክል ይሄ የሚጠይቁት ምናምን ይሄ እሱ ኦልሬዲ አንዱ አፈላጊነት ሳይኖረው ግን ጥሩ ነገር ኖሮ መሀል ላይ አንዳንድ ሰው ይጎ ያለበት ዝም ብሎ ጥሩ ነገር እያለ ኮራ ነገር ይልብሃል። በዚህ በኩል ያለው ሰው ደግሞ ለራሱ ክብር ያለው ሰው ምናምን ከሆነ ያን ነገር አይፈልገውም፣ ረስቶ ነው የሚጠብቀው። ግን ሚቹዋል ከሆነ ምን ሆነ ነው የጠፋው እኮ አለ። ግን ይሄ የእውነት ሲጠፋ ነው እንጂ አንዳንዴ እኮ ያስተውቃል። አንዳንድ ሰው አውቆ ለመኩራት ብሎ ሲጠፋ እንደዛ ሲሆን እንዳይመለስ አጠፋፍቶ ህይወትን መቀጠል ነው እንጂ የሚሻለው። የዛ ሰው እንደዛ ከሆነ እንጂ ኦፍ ኮርስ ሪሌሽንሺፕ ላይ ደግሞ መነፋፈቅ ይሄ በሮንግ ዌይ ሳይሆን ጥሩ ነው። አንድ ቀን በስልክ የሆነ ቀን አፕዴት ተደራርገ ሲቀር የሆነ ቀን በአካል ስትገናኝ ምናምን ከምንም ጋር ከመነፋፈቅ ጋር ሳይሆን በቃ እንደዛ ነው ህይወት፣ እንደዛ ነው። ሁሌም አይሆንማ ትዳር ቢሆን ነው ነገር ራሱ ይኖርሻል። ትላንትና ባሳለፍከው ቀን ውስጥ ምናምን ነገር ምን ነበር የትላንቱ ሎሽ ምናምን የሚለው ራሱ ኢንትረስቲንግ ነገር ላለመላመድም ከበኋላ ከእንትን በኋላ እንቀጥለዋለን። እሺ ወሬ እንትን ሀሳብ ካላችሁ በዚህ ጉዳይ በኋላ እንቀጥለዋለን። አሁን ግን የስልክ ሰዓት ነው እንዴ? ዝግጁነቱን እንጠይቀው እናስፈራራው እንጂ ትንሽ እንዳይወጣ ጥሎ ማንጃ አትፍራ ይላል። ማንጃ አትፍራ ያሰበው ነገር ከመሆኑ ወደኋላ አይልም። ስለዚህ እስኪደወል ድረስ ግን ማንሳት እንችላለን። ያ በቀጥታ ይደወልልን ወደ ዓለም ፀሐይ። እስከዛ ግን ያው ተቀባይነት ይኖራል። እኔ ማስበው ላስብበት እንደምትለኝ ነው የምገምተው እንደዛ ነው። ስለዚህ ላስብበት ብትልም ችግር የለውም። ለሱ ዝግጁ ነህ? ላስብበት እንደምትለኝ እገምታለሁ። እሺ ለሱም ዝግጁ ነው። ለሁሉም እምቢ ልትለኝም በቃ እሺ ብትለኝ ለበጎ ነው ብዬ ነው የምቀበለው እንጂ ማስፈራራቱን እንዴት ነው የምናደርገው? ብዙ ጊዜ ያው በቃ እስከዛሬ ድረስ አየው በብዙ ነገር ስልኳ የተደወለ ነው የደወሉት ቁጥር መስመር ለጊዜው የተያዘ እንጠብቃለን። የደወለች ምንድነው የምናደርገው መሰለ? ብዙ ጊዜ እስካሁን አየው ሞከርኩ፣ ግን ምንም በቃ የሚሆን ነገር ስላልሆነ ቢቀርብን ይሻላል የሚለውም አንድ አማራጭ ነው። ላስብበት እንዳልከውም አንድ አማራጭ ነው። ወይ ቀኑን እየጠበቅኩ ነው እንጂ ነው የነበርኩ እንዳውም ልጠይቅህ እኮ ማስበው ምናምን የሚለው አማራጭ አለው። አይ ላስብበት ሳይሆን ፍጽ ያለ ኤክስትሪሙ ቢሆን ለምሳሌ አይ በቃ እኔ እኮ ምናምን ብትል
አቅጣጫዬን ቀይሬያለሁ ብትል ከምትለኝ ወይ እሺ ብትለኝ ወይ አልፈልግም ብትለኝ ደስ ይለኛል። ታው እንጂ ላስብበት ላይ ቅሬታ አለ ማለት ነው። እስካሁን ታስቦበታል እንዴ? ስለዚህ ላስብበት ብትል ነው በጣም 2 ወር ከምናምን አይደል? 3 ወር እሱን ነው እኮ 3 ወር ትንሽ ነው ብዙ ምልህ እሷ በምክንያት ነው ብዙ አይደለም። ፕላስ ደግሞ እዚህ ጋር እሷ ኦልሬዲ ያንግ ስለሆነች አንተ ከራስ እንትን ነው እየተጫንካት ያለውና ከቆየኸው እንትን አይበልጥም ሌላ ሰው እንትን ከማለት 39 ዓመት ሙሉ ቆይታል ኦልሬዲ አንድ 9 ዓመት ተጨምሮበት 18 ዓመት ማለት በልጅነቴ ትዳር ሳላስብ የቆየሁበትን እድሜ እሱ አይቆጠርም። ያሳኩበትን ምኞት ነው እንጂ አይ ከዚህ በኋላ አንድ ዓመት ትዳር አታስብም። ተደወለ ኦኬ እየጠራ ነው። ራሳችንን እናዘጋጅ። ቴሌፎን ብታደርግ ጥሩ ነው። እንዲቀና እንመኛለን ነው መልካም እድል እንዲሆንለት እንመኛለን። እኛማ ሄሎ አቤት ጤና ይስጥልን። አለም ፀሐይ እንደምን አለሽ? አለኝ እግዚአብሔር ይመስገን። ሁሉ መልካም፣ ስራ ጥሩ ነው? እግዚአብሔር ይመስገን። በጣም ጥሩ። እሺ ያው ወደ ጉዳያችን በቀጥታ እንግባ። ምን ደውልልሽ ከኢትዮ ኤፍኤም ኢትዮ ጣም የሬዲዮ ፕሮግራም ነው። ታውቂዋለሽ? አይ አላውቅም። አታውቂውም? ዝም ብለን ነው የምንደክመው እኮ አትሰሚንም። ያቀን ሰው አለ ብለን አልተቻልንም ነበር። እሺ ለማንኛውም በአንቺ ጉዳይ ስናወራ ነበረ ፍፄ እንዳለሽ ለደቂቃዎች አንቺን በተመለከተ እያወራን ነበር የቆየ ነው። በርናባስ በላይነህ፣ ፍጹም ትኬና ጹብ ስቱዲዮ ውስጥ ሆነን ነው የምንደውልልሽ በቀጥታ። በአንቺ ጉዳይ ደግሞ ላለፈው 1 ሰዓት ገደማ አካባቢ ስናወራበት ነበር እና ለዛ ነው አሁን መደወላችን። በህዝብ ፊት መጠይቃት ነገር አለ፣ ለሷ ያለኝን ስሜት መግለጽ ፈልጋለሁ ያለ አንድ አድማጭ ከኛ ጋር አለ እና እናገናኝሽ በቀጥታ። ዝግጁ ነሽ? ቅርታን መልስ ይደውል። አይ 1 ደቂቃ ነው የምናስቸግርሽ። ቀልድ ወይ እንከት ምናምን እናስቸግርሽ ከሆነ የእውነት ነው። 1 ደቂቃ ብቻ ታገሺ እና ስሚንና ከዛ በኋላ እውነቱን ትረጂዋለሽ። ከዛ በላይ እናስቸግርሽም። 1 ደቂቃ እሺ። ሄሎ እናት እንደምን ዋልሽ? አለኝ እግዚአብሔር ይመስገን። ያው ፍቅሬን በተለያየ መንገድ ገልጬልሽ አውቃለሁኝ። ዛሬ ደግሞ ሚሊዮኖች በሚሰሙት በኢትዮ ጣም ሬዲዮ ፕሮግራም እግዚአብሔር አንቺ ባታየኝም እግዚአብሔር ያየኛልና በርከክ ብዬ ያው ታገቢኛለሽ ወይ ብዬ ልጠይቅሽ ነው ያሳውኩት እና ያው እንደምትወጂኝ አውቃለሁኝ። ግን ያው ከዚህ በፊት ላስብበት ብለሽኛል። ግን እኔ ደግሞ ያው ፍላጎቴ እንድታገቢኝ አብረን እንድንኖር በሥርዓተ ቤተ ክርስቲያን በቅዱስ ቁርባን ተጋብተን እግዚአብሔር ያጣመረውን ሰው አይለየው ተብሎ በቤተ ክርስቲያን ተመርቀን አብረን ማግኘቱንም ማጣቱንም ከፍ ማለቱንም ዝቅ ማለቱንም ተጋግዘን አብረን ኑሮን እንድናሸንፍ ፍላጎቴ ነውና እወድሃለሁ ብለሽኝ ታውቂያለሽ። አላፈቅርህም እንጂ እወድሃለሁ ብለሽኛል። ግን ያው ማፍቀርና መውደድ ቃሉ አንድ ነው። አፍቅር ቢጽ ከመ ነፍስከ ይላል ግዕዙ። ባልንጀራህን እንደ ራስህ አድርገህ ውደድ። ማፍቀር ማለት መውደድ ነውና የፍቅር ስሜቱ የለኝም። ግን ምን አርገኸኝ እጠላሃለሁ እወድሃለሁ ብለሽኛል። ግን እንድትወጂኝ ለትዳር አጋሪ ሆነሽ ነገ ደግሞ ልጆች ወልደን እንድንስም አብረን እንድንኖር ፍላጎቴ ነውና በህዝብ ፊት ነው የምጠይቅሽና ለዚህ ፍላጎቴ ምን ትይኛለሽ? መልስሽን በጉጉት እየጠበቅኩ ነው። እኔት አለም ፀሐይ አቤት ያው ቅድም ስለናንተ ሲያወራን ነበረ ትዩ የነበራቸው ነገሮች እና የሰጠሽውን ቦታ ለሱ እሱ ደግሞ ላንቺ ያለውን ቦታ እንዴት እንደተጀመረ ይሄ ፍቅር ግንኙነት ማለት ይሄ ግንኙነታችሁ እሱ ሲነግረን ነበር። ማለት የምትፈልጊው ነገር ካለ ማንኛውም ነገር ቢሆን እንድትይ ያው እድል እንሰጥሻለን። ተንበርክኮ ያው ጥያቄ እያቀረበ ነው። ተንበርክኳል። ታገቢኛለሽ ወይ ብሎ እየጠየቀ ነው። ግን ማለት የምትፈልጊው ነገር ካለ ማንኛውንም ነገር እንድትይ እኛ እድል እንሰጥሻለን። ምን ማለት ትፈልጊያለሽ? መጀመሪያ ለጥያቄው ተቀብያለሁ አልተቀበልኩም ከማለት በፊት ማለት የምትፈልጊው ነገር ካለ እድል እንስጥሽ። ያው እሱ ግን እንደተንበረከከ ነው። ሄሎ አቤት አለም ፀሐይ አቤት እሺ ምን ትይናለሽ? ምንም ምለው ነገር የለኝም።
በፍቅር አብራችሁ ናችሁ ማለት ይቻላል አሁን? አብረን ነው። እሺ በቅርቡ የማግባት እቅድ አላማ አለሽ? ናይ በቅርቡ የማግባት እንትልይ ምንድነው እቅድሽ አንቺ ከሱ ጋር ከፍቅረኛሽ ጋር ምንድነው ያንቺ እቅድ? ሄሎ አቤት እቅድሽን ሀሳብሽን ለሱ ማለት የምትፈልጊው ነገር ካለ እየሰማ ስለሆነ አብሮን ስላለ ያው የሚቀድሙና የሚከተሉ ነገሮች ሊኖሩ ይችላሉ። ስለዚህ ያንቺን ሀሳብ ብንረዳው ብለን ነው ከሱ ጋር ብዙ ስላወራን ስላንቺ። እስቲ አንቺስ ስለሱ ምን ትይናለሽ? ድንጋጤ ሊኖር ይችላል ግን ሀሳብ ካለሽ ቢንታ ቃላለ ላንተ መጥፎ አመለካከት የለኝም። አውቃለሁኝ እውነት ነው። እሺ ቀጥ ተመረካለ ታነሽ እሺ ተነስና ቁጭ። እሺ ለቅድሚያ ተነስ ተብለሃል። ተነስቷል ከተንበረከከበት። እሺ ቀጥ ሀሳብሽ በቀጣይ አንቺ ይቅርታ ስራ ቦታውኝ ደውልለታለሁ። ታወራላችሁ? ደውልለት። ስለዚህ በሚቀጥለው ሳምንት እሱ ጋር ደውለን ምን ደረጃ እንደደረሰን ጠይቀው። አሁን አናስጨንቅሽም። እሺ እንዳው ይሄን ያህል ሰዓት ስላንቺ ስላወራ ግን ስለሱ ምን ታስቢያለሽ የሚለውን ነገር አድማጮች መስማት ሊፈልጉ ስለሚችሉ ምን አይነት ሰው ነው? እሺ እናም ቢሚለው መልስ ተተነው እሱን እንኳን ባናስጨንቅሽ እስቲ ምን አይነት አፍቃሪ ነው? ፍቅራችሁ እንዴት ነበር እስካሁን ምናምን የሚለውን እስቲ ትንሽ አጭር ሰከንዶች ብትነግሪኝ ደስ ይለናል። ቢኒ እኔ እስከማውቀው በጣም ጥሩ ሰው ነው። እሺ የፍቅር ሰው ነው። ሃይማኖቱ ላይ ጠንካራ የሆነ ሰው ነው። እሺ ስለዚህ ፍቅረኛስ? እንደ ፍቅረኛም ጥሩ ሰው ነው። ጥሩ አፍቃሪ ነው። ጥሩ አፍቃሪ ነው። ይሄን ሁሉ ነገር ከመሰከርሽለት ጥሩ አፍቃሪ ጥሩ ሰው መሆኑን አሁን ላነሳው ጥያቄ እንደ ምክንያት ልታቀርብ የምትችይው ነገር ካለ እንዲሁ ፍንጭ ልትሰጪን ከቻልሽ በተጠቆመኝ ደስ ይለናል። ምክንያት ማለት አልገባኝም። ቆይ እስቲ በኋላ ደውዬ አወራዋለሁ እንድትያረገሽ ነገር አሁን ያለንበትና ወደፊት እንቀጥልበት እንደውራ ነው። እሺ ስለዚህ አውሩ፣ ብዙ አታስጨንቃት በቃ። እሺ እና ተነጋገሩ፣ አውሩ። ከዛ ቢኒ ጋር በሚቀጥለው ሳምንት ደውለን የደረሳችሁበትን ትነግረናል። በነገራችን ላይ ምን ብላኛለች መሰለ ስንተዋወቅ ያው እኔ እንዳቅሚ ያው በሃይማኖት ጎበዝም ባልሰው ባልሆንም ጥረት አደርጋለሁ ያው ለመጸለይ ለመስገድ እና ምን ብላኛለች መሰለ አንተ ለኔ የምትገባ ሰው አይደለህም፣ ከኔ የተሻልክ በመንፈሳዊ ህይወት ጠንካራ ነህ፣ ከኔ የተሻለች ሴት ነው የምትገባ ብላኛለች። እኔ ደግሞ አንቺን ከወደድኩሽ አንቺ ትገቢኛለሽ ብያት ነበረ ማለት ነው። አንተ እኔ ግን ለአንተ መሆን ሰው አይደለሁም፣ አንተ ከኔ የተሻልክ ሰው ስለሆንክ ለአንተ የሚገባ ከኔ የተሻለ ሰው ነው ብላኝ ታውቃለች። ከኛ ጋር እና ምናልባት አንተም እሷም በጋራ ብናወራ በዚህ ጉዳይ ከእንትን ውጪ በጣም ጥሩ ይመስለኛል። ምናልባት እንደው ፊት ለፊት ለማውራት ለመንገር አስቸጋሪ የሆኑ ጉዳዮች በጠረጴዛ ዙሪያ ተነጋግራችሁ ልትፈቱት ተነጋግራችሁ ልታስተካክሉት የሚገቡ ጉዳዮች ያሉ ይመስለኛል አሁን ከሷም ንግግር አንተም ካልከው አንፃር። ስለዚህ መጀመሪያ ተነጋገሩ፣ አስፈላጊ ከሆነ ደግሞ እኛ ባለንበት እንድታወሩ እናመቻቻለን እድል እና ለሰጠሽን ጊዜ በጣም ከልብ እናመሰግናለን አለም ፀሐይ በቅድሚያ። እሺ እናመሰግናለን። እሺ እናንተም ለኔ ለሰጣችሁኝ እድል እግዚአብሔር ይስጥልኝ። እናመሰግናለን። ያው ሰዓታችን ስለሄደ ነው። ነገር ግን በምክንያት አንድ ነገር አትልም፣ ያለ ምክንያት አትልም እና ብዙ አሁን ያነሳው ቅድም ብላኛለች ያልካቸው ነገሮች ጊዜ ያስፈልጋል። አንድ ትልቅ ውሳኔ ነው። ትዳር እንደው ዝም ብሎ ተዘሎ የሚገባበት ነገር አለ። በእርግጥ ኃላፊነት የሚሰማህ ሰው ልትሆን ትችላለህ። አንተ ይሄንን ልታስብ ትችላለህ። እሷ ደግሞ የተሻለ ነገር አይታ ሊሆን ይችላል።
ማለት በጊዜ ውስጥ ሊፈቱ ሊስተካከሉ የሚችሉ በጣም ብዙ ነገሮች ይኖራሉ እና ብዙ መመለስ ያለባቸው የህይወት ጥያቄዎች ይኖራሉ እና እድል መስጠት ያስፈልጋል። እሷን መስማት ገብቷል። ጥሩ ነገር አለ ከሷ አሁን እንደነገረችን ላንተም እንደነገረች የሆነ ላንተ ጥሩ ልብ አላት እና ያንን ነገር ማጠንከር የሚያስፈልገው ባንተ በኩል ያው ትዕግስት ያስፈልጋል የተወሰነ ነገር። ከዛ በተጨማሪ ለመነጋገር ፈቃደኝነት ያስፈልጋል። ጊዜ መስጠት አለበት ከተባለ ያ ጊዜ እንዲያጥር መስተካከል ያለባቸው ነገሮች ላይ በጋራ መስራት ያስፈልጋል እና እናወራለን ተነግረናል። አዎ ያጋጥማል ሁልጊዜ ሶስቱም አማራጮች ሊመጡ ይችላሉ እንደ መልስ ብለን ነበረ ሊሆን ይችላል። ሲሆን ደግሞ ከዚህ ውስጥ ትምህርት ወስዶ ተነጋግሮ ወደሚቀጥለው ጉዳይ ማለፍ ነው እንጂ የሚያስከፋ ነገር ያው ቀር ይላል ምን ይላል የቴሌግራም ላይ ያየው ያለሁት ነገር ግን የሚያጋጥም ነገር ነው። በህይወት ውስጥ አንዱ ነገር ይሄ ነው። ይሄንን ማለፍ ደግሞ አንዱ የተሰጣችሁ ፈተና ነው ማለት ነው። ይሄንን አልፎ ህይወትም ይቀጥላል። ህይወትም ይቀጥላል። ህይወትም ይቀጥላል። ህይወትም ይቀጥላል። ህይወትም ይቀጥላል።